ሀበሻ ኪችን ስፓይሲ ቤተሰቦች እንዴት ናችሁ? እኔ ያለው ዛሬ በሌላ ቪዲዮ ተመልሼ መጥቻለሁ። ዛሬ ቁርስ ብድንጃል ልሰራ ነው ያሰብኩትኝ። ስለዚህ ብድንጃሉን ከትፋችሁ እናንተ ይበቃኛል ብላችሁ የምታስቡትን ከትፋችሁ አጥባችሁ ወደሚጠበሰው ሂደት ሲሄድ ደግሞ አብረን እንሄዳለን። አብራችሁን ቆዩ። ይኸውላችሁ ቤተሰቦቼ ዛሬ ብድንጃል ድጋሚ ነው የምሰራላችሁ። ባለፈው ሰርቼላችኋለሁ። ዛሬ ደግሞ ድጋሚ ነው በሌላ ስታይል የምሰራላችሁና ይኸው ነጭ ሽንኩርትና ሽንኩርት እየተጠበሰ ነው። ይኸው ብድንጃሉን እዚህ አድርጌያለሁ ተጠብሶ ወጥቶ፣ እንዲሁም ቲማቲም እንደዚህ በክብ ክብ አድርጌ ቆርጫለሁና ቲማቲሙ ሽንኩርቱ ትንሽ ጠበስ ይበልና ቲማቲሙን አስገብተን እንደዚህ መጥበሻው ላይ መደርደር ማለት ነው። ቲማቲሙ ትንሽ በሰል እስከሚል ድረስ እንደዛ ነው የምናረገውና ትንሽ ሽንኩርትና ሽንኩርቱ ይጠበስና ከዛ ተመልሼ እመጣለሁ። በዛ ላይ የተጠበሰ በዘይት የተጠበሰ ብድንጃል ስለሆነ እዚህ ላይ ብዙም እንደዚህ ማድረግ የለባችሁም ማለት ዘይት ማብዛት የለባችሁም። በዛው በተጠበሰው መጥበሻ ላይ ትንሽ የቀረችዋን አርጋችሁ ሽንኩርትና ሽንኩርት ማድረግ ነው። ስለዚህ አሁን ትንሽ ጠበስ ይበልልኝና ድጋሚ እመጣለሁ ማለት ነው። እና ሽንኩርት ቲማቲሙን የምታረጉት እንደዚህ ያስገብታችሁ እንደዚህ ያረጋችሁ ነው የምትደረድሩት። እና በዛ ላይ ደግሞ ይሄ ትልቁ ይሄ ከባለ ከለር ያለው ቢጫ ቀይ ያለው ቃሪያ ካላችሁ እሱ በጣም አሪፍ ነው። እሱንም አንድ ላይ ከዚህ ከብድንጃሉ ጋር ተጠብሱታላችሁ ማለት ነውና በጣም ጣዕሙን በጣም አሪፍ ነው የሚያደርገው። እኔ አላገኘሁኝም ዛሬና ስላላገኘሁኝ አላመጣሁም። እናንተ ጋር አካባቢ ግን ካለ እንደሱ አድርጋችሁ አብራችሁ ከብድንጃሉ ጋር ጥበሱት። ማንኛውም ከለር ሊሆን ይችላል። አንድ ላይ ከብድንጃሉ ጋር ጥበሱትና ከዛ አንድ ላይ እዚህ ታረጉታላችሁ ማለት ነው። ቲማቲሙና ሽንኩርቱ ቲማቲሙንም እንደዚህ ሙሉውን ደርድሬው በሰል ሲልልኝ ቲማቲሙ ተመልሼ እመጣለሁ ማለት ነውና እንደዚህ ያርጋችሁ እናንተም በቤታችሁ ውስጥ ፏ ያለ ቁርስ፣ ምሳ ማንኛውም ሊሆን ይችላልና በጣም ነው የሚጣፍጠው። ተመልሼ መጥቼ ሳይቻለሁ። ይሄ ቤተሰቦቼ ቲማቲሙ ትንሽ ጠበስ ሲል እንደዚህ ሙትት ሲል ቲማቲሙ ብድንጃሉን ተጨምሩታላችሁ ማለት ነውና መጀመሪያ ጠብሰን ስናወርደው የተፈጨጨው ላዩ ላይ ንስንስ ስላረኩበት እንትኑን ምንድነው ብድንጃሉን ጨውና ማጂ አይታችሁ ነው የምትጨምሩት ማለት ነውና ይሄው እንደዚህ ሲሆን ይሄው ክብ ክብ የነበረው ቲማቲም እንደዚህ ትንሽ ሙትት ብሏል። ስለዚህ አሁን ትንሽዬ ቅመም ያላችሁን ቅመም ትጨምሩበታላችሁ። እንደገና ደግሞ ያላችሁን ቅመም ማጂ አርጋችሁ ለጣዕም ትንሽ ብላክ ፔፐር አርጋችሁ ለጣዕም ታደርጋላችሁ ማለት ነውና በቃ ሌላ ነገር ምንም ነገር መጨመር አያስፈልገውም። እኔም ትንሽ ይሄኛው አለኝ። እኔ ለሁሉም ምግብ ነው የምጨምረውና ጣዕሙን በጣም ነው የምወደው። ከሁሉም አይነት ተደርጎ ተደባልቆ የተሰራ ቅመም ነው። ሁሉም ነገር አለውና ለዛ ይሄንን ነው እኔ የምጨምረው። ማጂ ጨምራለሁኝ አንድ። ከዛ በቃ በደንብ ጣዕሙን የቅመሙን የሽንኩርቱን የምናምን በደንብ ጣዕሙን እንዲወስድላችሁ ክድን አርጉትና እሳቱን በደንብ ቀንስ አርጋችሁት እንዳያር እሳቱን በደንብ ቀንሱት እና እንደሱ አርጉና እንግዲህ ሳቀራርበው ምናምን ደግሞ መጥቼ አሳያችኋለሁ። እርጎ ማባያ ይቀራል። ስለዚህ አሳያችኋለሁ አንድ ላይ ማለት ነው። ተመልሼ እመጣለሁ። ያውላችሁ ቤተሰቦቼ ይሄኛው እንደዚህ ሆኖ አልቋልና እዚህ ጋር ደግሞ እርጎ አለኝ ትንሽዬ ትንሽ በማንኪያ መታህል ጨው እንዲሁም ደግሞ ብላክ ፔፐር ትንሽ ታረጉበታላችሁ። ይሄ ብላክ ፔፐር ትንሽ እንደዚህ የሚሆንና በቃ እንደዚህ አድርጋችሁ ይሄኛው እርጎ ብላክ ፔፐሩና ጨው አሪፍ ጣዕም ነው የሚሰጠው። በዛ ላይ ደግሞ ከፈለጋችሁ የተፈጨ ነጭ ሽንኩርት
ወይ ዱቄቱን ሽንኩርት ካላችሁ ማድረግ ትችላላችሁ። ይሄኛው እንደዚህ ዳር ላይ እንደዚህ እያረጋችሁ ለመብላት ነው የምታረጉትና በጣም አሪፍ ጣዕም ነው ያለው። ከፈለጋችሁ እርጎን ማለፍ ትችላላችሁ፣ መተው ትችላላችሁ። ይሄኛው እንደዚህ ሆኖ ወጥቷል። የዛሬ እንግዲህ ቪዲዮአችን ይሄንን ነበር የሚመስለው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮአችንን ቫይራል እንዲወጣ አድርጉልን። ለዛውም ደግሞ ቻናላችንን አሳድጉልን፣ አበረታቱን። ስለምትመለከቱን በጣም እናመሰግናለን። ባይ